የ2026 የአሜሪካን ሪል ስቴት ማርኬት ትንበያ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። የ2026 የአሜሪካን የሪል ስቴት ማርኬት በዋናነት በሞርጌጅ ወለድ መጠን መጨመር ወይም መቀነስ ላይ የሚመሰረት ሲሆን በተለይም ከጃንዋሪ እስከ ሜይ 2026 ያለው የዊንተር እና የስፕሪንግ የሞርጌጅ ኢንተረስት ማርኬት ወሳኝ ወቅቶች ናቸው። ዊንተር ላይ የሞርጌጅ ወለድ ማርኬቱ መለሳለስ በሪል ስቴት ቢዝነስ ቢዚ የሚባለው የስፕሪንግ ማርኬት ሞመንተም ቢውልድ እንዲያደርግና እያየለ እንዲሄድ ከማድረጉም በላይ የዓመቱን የሪል ስቴት ማርኬት ቶን ሴት ያደርጋል። በአሁኑ ሰዓት በሞርጌጅ ወለድ መውጣትና መውረድ ላይ የሚወስኑት ሁለት መሰረታዊ ምክንያቶች በታሪፍ ትግበራ ምክንያት እየተፈጠረ ያለው የዋጋ ግሽበትና ሊመጣ በሚችለው የኢኮኖሚ እንቅስቃሴ መቀዛቀዝ ምክንያት በሀገሪቱ ውስጥ ሊኖር የሚችለው ክፍት የስራ ዕድሎች ቁጥር መቀነስ ናቸው። በ2026 ከነዚህ ሁለት መሰረታዊ ምክንያቶች አንዱ የበለጠ አይሎ መውጣት የሞርጌጅ ወለድ ከፍ ወይም ዝቅ እንዲል በማድረግ አጠቃላይ የሪል ስቴት ማርኬቱን አቅጣጫ ይወስናል። ይህን አጠቃላይ ሀሳብ መሰረት ባደረገ ሁኔታ የሪል ስቴት ኤክስፐርቶች በ2026 የሚኖረውን የአሜሪካን የሪል ስቴት ማርኬት በተመለከተ ሶስት መላምቶችን ሴናሪዎችን ያስቀምጣሉ። የመጀመሪያው መላምት ልክ አሁን እንዳለው መጠነኛ የሆነ የኢኮኖሚ እንቅስቃሴ መቀዛቀዝና አነስተኛ በሆነ ሁኔታ የክፍት የስራ ዕድሎች ቁጥር ማሽቆልቆሉ ይቀጥላል የሚል ሲሆን በዚህም ሳቢያ የሞርጌጅ ወለድ ከ6 እስከ 6.5% ባለው ሬንጅ ውስጥ ይቆያል። ይህ የወለድ መጠንም 2025 መጀመሪያዎቹ ላይ ከነበረው ሻል ያለ በመሆኑ የገዢዎች ፍላጎት አንጻራዊ ጭማሪ ያሳያል። እንዲሁም በተለያየ ምክንያት አሁን ያላቸውን ቤት ሽጠው ሌላ ለመግዛት የሚፈልጉ የቤት ባለቤቶች የሞርጌጅ ወለድ ዝቅተኛ በነበረ ጊዜ ገዝተው የነበሩ በመሆኑ አሁን ያለው ከፍተኛ የሞርጌጅ ኢንተረስት እስኪወርድ ሽጦ የመግዛት ውሳኔያቸውን አዘግይተው የነበረ ቢሆንም አሁን ግን ከዚህ በላይ ሃንከር ዳውን አድርገው ለመቆየት የሰለቹና የደከማቸው በመሆኑ ለሽያጭ የሚወጡ ቤቶች ቁጥርም ከ2025 ቢያንስ ከ3% በላይ ይጨምራል። የተሸጡ ቤቶች ቁጥርም 2025 ከነበረው አንጻር ከ4 እስከ 7% ድረስ ከፍ እንደሚል የሚገመት ሲሆን በዚህ መላምት መሰረት የቤት ዋጋም እንዲሁ ከ1 እስከ 3% ድረስ ጭማሪ ያሳያል ተብሎ ይጠበቃል። ሁለተኛው መላምት በአሜሪካን ውስጥ የሚኖረው ክፍት የስራ ዕድል ቁጥር በከፍተኛ ሁኔታ የሚቀንስ በመሆኑ የስራ አጥነት ቁጥር ያሻቅባል የሚል ሲሆን በዚህም ሳቢያ የሞርጌጅ ወለድ መጠን ከ5.75 እስከ 6% ባለው ሬንጅ ውስጥ ይወርዳል። ለሽያጭ ሊስት የሚደረጉ ቤቶች ቁጥር 2025 ከነበረው በ6% የሚያንስ ሲሆን በሞርጌጅ ወለድ መውረድ ምክንያትም የገዢዎች ፍላጎት መላምት አንድ ላይ ከተመለከተው በላይ ስለሚሆንም የተሸጡ ቤቶች ቁጥርም እንዲሁ 2025 ከነበረው አንጻር ከ8 እስከ 10% ይጨምራል። የቤት ዋጋም ከ3 እስከ 5% ከፍ ይላል ተብሎ ይጠበቃል። ሶስተኛው መላምት የተሟሟቀ የኢኮኖሚ እንቅስቃሴ የሚኖር በመሆኑ ምክንያት የዋጋ ግሽበት ይኖራል፣ ክፍት የስራ ዕድሎች ቁጥርም በከፍተኛ ሁኔታ ይጨምራል የሚል ሲሆን በዚህም ሳቢያ የሞርጌጅ ወለድ ከ6.5% በላይ ሆኖ ይቆያል። ለሽያጭ ሊስት የሚደረጉ ቤቶች ቁጥርም በ2025 ከነበረው በ10% ይጨምራል። የሞርጌጅ ወለድ ከ6.5% በላይ በመሆኑ ምክንያትም አፎርደቢሊቲ ስለሚቀንስ የገዢዎች የመግዛት ፍላጎትም የዛውን ያህል የሚቀንስ በመሆኑ የተሸጡ ቤቶች ቁጥርም 2025 ከነበረው ከ1 እስከ 2% ድረስ ይወርዳል። የቤት ዋጋም እንዲሁ እስከ 2% ድረስ ዝቅ ይላል ተብሎ ይጠበቃል። ከሶስቱ መላምቶች ሶስተኛው የመከሰት ዕድሉ ጠባብ ሲሆን መላምት አንድ የመከሰት ዕድሉ ደግሞ የሰፋ ነው። እናንተስ የትኛው መላምት ይከሰታል ብላችሁ ታስባላችሁ? መልሳችሁን ኮሜንት ላይ አስፍሩ። ስለ 2026 የአሜሪካን ሪል ስቴት ማርኬትም ሆነ ለቤተሰቦና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትንና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያድርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።